አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላሂ ረብል ዓለሚን። ምስጋና ለአላህ ይገባው። አላህ ስብሓነ ወተዓላ ፈቅዶ ለዚች ደቂቃ ለዚች ሰከንድ ላደረሰኝ ጌታ አላህን አመሰግነዋለሁ። ባላችሁበት አላህ ይጠብቃችሁ፣ ሰላሙን አላህ ያምጣልን። ዛሬ ግጥሜ ርዕስ በኒቃብ አጊጠሽ የምትጎዳጎድ ሀቅን ፈልጋ ሁሌ የምትሳደድ ሱሪ የለበሰች የምትለማመድ አጥብቀህ ከያዘች ከነቢን መንገድ ሀቁን ተመልክታ ሌላ ሳይሄድባት ፈጠን ብላ በኒቃብስቷ አግባት ይላል። ናም በነገራችን ላይ አንድ ምክር ሰምቻለሁ። እንግዲህ ከተሳካልኝ በእንደዚህ መልክ ነው የምመጣው። ካልተሳካልኝ ግን ዩቲዩብን መተው ብቻ ነው ያለብኝ። አሁን በቃ አንድ ወንድሜ መሐመድ ወይም ማመድ ብቻ እንደዛ የሚል ወንድሜ ምን አለኝ፣ ኒቃቢስት ነሽ አንቺ፣ ሰዎች ጋር ሄደሽ ስለ ሰዎች ማውራት የለብሽም የሚል ምክር ሰጥቶኛል። በዚህ አጋጣሚ ጀዛከላህ ኸይር ወንድም፣ ምክር ያስፈልገኛል። አዎ እኔ ምክር እቀበላለሁ። በተለይ በዲኔ ጉዳይ ከሆነ ወዳ ወዲህ የምልበት ነገር የለም። ምክርህን በዚህ አጋጣሚ እርግጠኛ ነኝ ሁሌም ተከታታይ እንደሆንክ ነው የተረዳሁት። ምክንያቱም እንትን ሳዩ ነበረ ዩቲዩበርም አይደለም ገብቼ ነበረ በስሙ ዩቲዩበር ከሆነ ብዬ ማለት ነው። ግን አይደለም። ግን የሰጠኸኝ ምክር በዚሁ አጋጣሚ ወንድም አለ ጀዛከላህ ኸይረን ዱንያ ወል አኺራ አውቀበላል። ነዓም አንዳንድ ጊዜ አንዳንድ ነገሮች ለፍታችሁበት ደክማችሁበት ቁም ነገር ደርሳችሁ ከዛ ወደ እንትን ሲሆንባችሁ ያንን ነገር ለማስተካከል ወደ አልሆነ ነገር ትገባላችሁና እኔ ደግሞ ዩቲዩበሬ ብዙ ደከሜበት ወርጄበት ደግሞ ድካሜን ያው ዋጋ አግኝቼበታለሁ አልሐምዱሊላህ። ግን ደግሞ ላላመጣት ለማድረግ ነው። በቪዲዮ ብትሰሪ ችግር የለውም እንደዚህ ነው ምናምን ብለው እህቶችም ስላሉኝ ነው በዚህ አጋጣሚ ወደዚህ የገባሁት እንጂ በቪዲዮ አልሰራም። ምክርህን ከልቤ ተቀብዬ አልሰራም ኢንሻአላህ ተዓላ። የምሰራቸው ነገሮችም ደግሞ በፊቱ አቋሚ በግጥሞችም እንደዚሁም ደግሞ በአንዳንድ ኪታቦችን በማንበብም ሆነ በምናምንም እንደዚሁ እንደስተዛሬ እሰራለሁ። ግን ሌሎች በእርግጥ እኔ ሀሜት ምናምን ውስጥ አይደለሁም። ግን ስለነሰሙ ምናምን አስተያየት እየሰጠው ምናምን ነበር የሰራሁት። አላደርገውም ኢንሻአላህ። ምክንያቱም ያ ነገር ድራማ እንደሆነ ነው በፊትም ተናግሬያለሁ። ድራማ ነው ብያለሁ። ሁለተኛ ደግሞ ሰሙ ሌላ ችግር ውስጥ እንዳትገቢ ስል ያው በልጅቷ ተደገመች። አለኩልሃል ምክርህን ተልቤ አመሰግናለሁ ወንድሜ ጀዛከላህ ኸይረን። ምክርህን በተግባር እንደማደርገው ሙሉ ተስፋ አለኝ። ካልሆነ ዩቲዩበር መሆኔን አቆማለሁ። ከተሳካ በእንደዚህ እሰራለሁ። ካልተሳካልኝ ግን ኢንሻአላህ እኔ ዩቲዩብን አቆማለሁ። ምንም ችግር የለብኝም። ምክንያቱም ከኒቃቤ አይበልጥም ማለት ነው። ለኸይር ወንድሜ ምክርን እቀበላለሁ። በተግባር እንደማደርገው ሙሉ ተስፋ አለኝ። ሀገራችንን አላህ ይጠብቅልን። እኛንም በያለንበት ሰላም ያድርገን። ኸይሩን ነገር ይሻለን። ላይክ ሸር አድርጉኝ፣ አበረታቱኝ። እንግዲህ ሁኔራው ላይ ቀር አይደለ። ወሰላሙ አለይኩም ወራህመቱላህ ወበረካቱ። فادفع ما ألم بنا فما لنا بتولي دفعه قبل فأنت أكرم من يدعى وأرحم من يرجى وأمرك فيما شئت ممتثل فلا ملاذ ولا ملجأ سواك ولا إلا إليك لحي عنك مرتحل فاشمل عبادك بالخيرات إنهم على الضرورة والشكوى قد اشتملوا. አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላሂ ረብል ዓለሚን። ምስጋና ለአላህ ይገባው።
አላህ ስብሓነ ወተዓላ ፈቅዶ ለዚች ደቂቃ ለዚች ሰከንድ ላደረሰኝ ጌታ አላህን አመሰግነዋለሁ። ባላችሁበት አላህ ይጠብቃችሁ፣ ሰላሙን አላህ ያምጣልን። ዛሬ ግጥሜ ርዕስ በኒቃብ አጊጠሽ የምትጎዳጎድ ሀቅን ፈልጋ ሁሌ የምትሳደድ ሱሪ የለበሰች የምትለማመድ አጥብቀህ ከያዘች ከነቢን መንገድ ሀቁን ተመልክታ ሌላ ሳይሄድባት ፈጠን ብላ በኒቃብስቷ አግባት ይላል። ናም በነገራችን ላይ አንድ ምክር ሰምቻለሁ። እንግዲህ ከተሳካልኝ በእንደዚህ መልክ ነው የምመጣው። ካልተሳካልኝ ግን ዩቲዩብን መተው ብቻ ነው ያለብኝ። አሁን በቃ አንድ ወንድሜ መሐመድ ወይም ማመድ ብቻ እንደዛ የሚል ወንድሜ ምን አለኝ፣ ኒቃቢስት ነሽ አንቺ፣ ሰዎች ጋር ሄደሽ ስለ ሰዎች ማውራት የለብሽም የሚል ምክር ሰጥቶኛል። በዚህ አጋጣሚ ጀዛከላህ ኸይር ወንድም፣ ምክር ያስፈልገኛል። አዎ እኔ ምክር እቀበላለሁ። በተለይ በዲኔ ጉዳይ ከሆነ ወዳ ወዲህ የምልበት ነገር የለም። ምክርህን በዚሁ አጋጣሚ እርግጠኛ ነኝ ሁሌም ተከታታይ እንደሆንክ ነው የተረዳሁት። ምክንያቱም እንትን ሳዩ ነበረ ዩቲዩበርም አይደለም ገብቼ ነበረ በስሙ ዩቲዩበር ከሆነ ብዬ ማለት ነው። ግን አይደለም። ግን የሰጠኸኝ ምክር በዚሁ አጋጣሚ ወንድም አለ ጀዛከላህ ኸይረን ዱንያ ወል አኺራ አውቅ ይባላል። ነዓም አንዳንድ ጊዜ አንዳንድ ነገሮች ለፍታችሁበት ደክማችሁበት ቁም ነገር ደርሳችሁ ከዛ ወደ እንትን ሲሆንባችሁ ያንን ነገር ለማስተካከል ወደ አልሆነ ነገር ትገባላችሁና እኔ ደግሞ ዩቲዩበሬ ብዙ ደከሜበት ወርጄበት ደግሞ ድካሜን ያው ዋጋ አግኝቼበታለሁ አልሐምዱሊላህ። ግን ደግሞ ላላመጣት ለማድረግ ነው። በቪዲዮ ብትሰሪ ችግር የለውም እንደዚህ ነው ምናምን ብለው እህቶችም ስላሉኝ ነው በዚህ አጋጣሚ ወደዚህ የገባሁት እንጂ በቪዲዮ አልሰራም። ምክርህን ከልቤ ተቀብዬ አልሰራም ኢንሻአላህ ተዓላ። የምሰራቸው ነገሮችም ደግሞ በፊቱ አቋሜ በግጥሞችም እንደዚሁም ደግሞ በአንዳንድ ኪታቦችን በማንበብም ሆነ በምናምንም እንደዚሁ እንደስተዛሬ እሰራለሁ። ግን ሌሎች በእርግጥ እኔ ሀሜት ምናምን ውስጥ አይደለሁም። ግን ስለነሰሙ ምናምን አስተያየት እየሰጠው ምናምን ነበር የሰራሁት። አላደርገውም ኢንሻአላህ። ምክንያቱም ያ ነገር ድራማ እንደሆነ ነው በፊትም ተናግሬያለሁ። ድራማ ነው ብያለሁ። ሁለተኛ ደግሞ ሰሙ ሌላ ችግር ውስጥ እንዳትገቢ ስል ያው በልጅቷ ተደገመች። አለኩልሃል ምክርህን ተልቤ አመሰግናለሁ ወንድሜ ጀዛከላህ ኸይርን። ምክርህን በተግባር እንደማደርገው ሙሉ ተስፋ አለኝ። ካልሆነ ዩቲዩበር መሆኔን አቆማለሁ። ከተሳካ በእንደዚህ እሰራለሁ። ካልተሳካልኝ ግን ኢንሻአላህ እኔ ዩቲዩብን አቆማለሁ። ምንም ችግር የለብኝም። ምክንያቱም ከኒቃቢ አይበልጥም ማለት ነው። ለኸይር ወንድሜ ምክርን እቀበላለሁ። በተግባር እንደማደርገው ሙሉ ተስፋ አለኝ። ሀገራችንን አላህ ይጠብቅልን። እኛንም በያለንበት ሰላም ያድርገን። ኸይሩን ነገር ይሻለን። ላይክ ሸር አድርጉኝ፣ አበረታቱኝ። እንግዲህ ሁኔራው ላይ ቀር አይደለ። ወሰላሙ አለይኩም ወራህመቱላህ ወበረካቱ። فادفع ما ألم بنا فما لنا بتولي دفعه قبل فأنت أكرم من يدعى وأرحم من يرجى وأمرك فيما شئت ممتثل فلا ملاذ ولا ملجأ سواك ولا إلا إليك لحي عنك مرتحل فاشمل عبادك بالخيرات إنهم على الضرورة والشكوى قد اشتملوا. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላሂ ረብል ዓለሚን። ምስጋና ለአላህ ይገባው። አላህ ስብሓነሁ ወተዓላ ፈቅዶ ለዚች ደቂቃ ለዚች ሰከንድ ላደረሰኝ ጌታ አላህን አመሰግነዋለሁ። ባላችሁበት አላህ ይጠብቃችሁ፣ ሰላሙን አላህ ያምጣልን። ዛሬ ግጥሜ ርዕስ
በኒቃብ አጊጠሽ የምትጎዳጎድ ሀቅን ፈልጋ ሁሌ የምትሳደድ ሱሪ የለበሰች የምትለማመድ አጥብቀህ ከያዘች ከነቢን መንገድ ሀቁን ተመልክታ ሌላ ሳይሄድባት ፈጠን ብላ በኒቃብስቷ አግባት ይላል። ናም በነገራችን ላይ አንድ ምክር ሰምቻለሁ። እንግዲህ ከተሳካልኝ በእንደዚህ መልክ ነው የምመጣው። ካልተሳካልኝ ግን ዩቲዩብን መተው ብቻ ነው ያለብኝ። አሁን በቃ አንድ ወንድሜ መሐመድ ወይም ማመድ ብቻ እንደዛ የሚል ወንድሜ ምን አለኝ፣ ኒቃቢስት ነሽ አንቺ ሰዎች ጋር ሄደሽ ስለ ሰዎች ማውራት የለብሽም የሚል ምክር ሰጥቶኛል። በዚህ አጋጣሚ ጀዛከላህ ኸይር ወንድም፣ ምክር ያስፈልገኛል። አዎ እኔ ምክር እቀበላለሁ። በተለይ በዲኔ ጉዳይ ከሆነ ወዳ ወዲህ የምልበት ነገር የለም። ምክርህን በዚሁ አጋጣሚ እርግጠኛ ነኝ ሁሌም ተከታታይ እንደሆንክ ነው የተረዳሁት። ምክንያቱም እንትን ሳዩ ነበረ ዩቲዩበርም አይደለም ገብቼ ነበረ በስሙ ዩቲዩበር ከሆነ ብዬ ማለት ነው። ግን አይደለም። ግን የሰጠኸኝ ምክር በዚሁ አጋጣሚ ወንድም አለ ጀዛከላህ ኸይረን ዱንያ ወል አኺራ አውቅ ይባላል። ነዓም አንዳንድ ጊዜ አንዳንድ ነገሮች ለፍታችሁበት ደክማችሁበት ቁም ነገር ደርሳችሁ ከዛ ወደ እንትን ሲሆንባችሁ ያንን ነገር ለማስተካከል ወደ አልሆነ ነገር ትገባላችሁና እኔ ደግሞ ዩቲዩበሬ ብዙ ደከሜበት ወርጄበት ደግሞ ድካሜን ያው ዋጋ አግኝቼበታለሁ አልሐምዱሊላህ። ግን ደግሞ ላላመጣት ለማድረግ ነው በቪዲዮ ብትሰሪ ችግር የለውም እንደዚህ ነው ምናምን ብለው እህቶችም ስላሉኝ ነው በዚህ አጋጣሚ ወደዚህ የገባሁት እንጂ በቪዲዮ አልሰራም። ምክርህን ከልቤ ተቀብዬ አልሰራም ኢንሻአላህ ተዓላ። የምሰራቸው ነገሮችም ደግሞ በፊቱ አቋሜ በግጥሞችም እንደዚሁም ደግሞ በአንዳንድ ኪታቦችን በማንበብም ሆነ በምናምንም እንደዚሁ እንደስተዛሬ እሰራለሁ። ግን ሌሎች በእርግጥ እኔ ሀሜት ምናምን ውስጥ አይደለሁም። ግን ስለነሰሙ ምናምን አስተያየት እየሰጠው ምናምን ነበር የሰራሁትኝ። አላደርገውም ኢንሻአላህ። ምክንያቱም ያ ነገር ድራማ እንደሆነ ነው በፊትም ተናግሬያለሁ። ድራማ ነው ብያለሁ። ሁለተኛ ደግሞ ሰሙ ሌላ ችግር ውስጥ እንዳትገቢ ስል ያው በልጅቷ ተደገመች። አለኩልሃል ምክርህን ተልቤ አመሰግናለሁ ወንድሜ ጀዛከላህ ኸይርን። ምክርህን በተግባር እንደማደርገው ሙሉ ተስፋ አለኝ። ካልሆነ ዩቲዩበር መሆኔን አቆማለሁ። ከተሳካ በእንደዚህ እሰራለሁ። ካልተሳካልኝ ግን ኢንሻአላህ እኔ ዩቲዩብን አቆማለሁ። ምንም ችግር የለብኝም። ምክንያቱም ከኒቃቢ አይበልጥም ማለት ነው። ለኸይር ወንድሜ ምክርን እቀበላለሁ። በተግባር እንደማደርገው ሙሉ ተስፋ አለኝ። ሀገራችንን አላህ ይጠብቅልን። እኛንም በያለንበት ሰላም ያድርገን። ኸይሩን ነገር ይሻለን። ላይክ ሸር አድርጉኝ፣ አበረታቱኝ። እንግዲህ ሁኔራው ላይ ቀር አይደለ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።